ኢትዮጵያዊው ታዳጊ ቃል ቡቲክ አሁንም አነጋጋሪነቱን እንደቀጠለ ነው። አሁን ላይ ትንሽ የጠፋ ቢመስልም ከወትሮ በተለየ እጅግ አስደማሚ ስራዎችን መስራቱን ቀጥሏል። በተጨማሪም ኢንስታግራም ላይ 5.5 ሚሊዮን ሰዎች ቢከተሉትም እርሱ ግን አንድ ሰው ብቻ ነው የሚከተለው። ራስ አቤኔዘር ይባላል። ራስ አቤኔዘር ማን ነው? እንዴት ተገናኙ? ስለሱ በስፋት ያዝነው መረጃ አለ። እንዲሁም ስለ ቃሉ ቡቲክ የወጡ አዳዲስ መረጃዎችን እስከ ቪዲዮ መጨረሻ ከቆያችሁ የሚደርሳችሁ ይሆናል። አብራችሁን ቆዩ። ሰው ብቻ ነው ፎሎ ያደረገው። ማን ነው ይሄ ሰው? ማን ነው ይሄ እድለኛ በቃሉ ቡቲክ ፎሎ መደረግ የቻለው ብለን ቼክ ስናደርገው እዚህ ጋር አንድ ፎሎዊንግ ያሳያል። ራስ አቤኔዘር ይባላል። ማን ነው ብለን ቼክ እናድርገው ውስጡ። እንግዲህ ራስ አቤኔዘር የሚባለው ይሄ ነው። 29 ፖስት አለው፣ 65000 ፎሎወርስ አለው። እንደሱም እንደዛው ብዙ ሰው ፎሎ አድርጓል። ቪዲዮዎቹ ላይ እንዳለ ገብቼ ቼክ አድርጌ ነበረ። በእያንዳንዱ ቪዲዮዎቹ ላይ ቃሉ ቡቲክስ ላይክ እና ኮሜንት ምናምን ያደርጋል። ለምንና እንዴት እንደሆነ ባልገባኝም ባላውቅም ይመስለኛል አይዲያ የሚሰጠው እሱ ይመስለኛል። ይሄ ራስ አቤኔዘር የሚባለው አክቹአሊ የሚኖረው ሀገር ውስጥ አይደለም፣ ከሀገር ውጭ ነው። ሀሳቦችን የሚያግዘው ይመስለኛል። እንደዚሁ ሀሳብ ስለሚያግዘው ይመስለኛል በእያንዳንዱ ቪዲዮዎቹ ላይ እየገባ ላይክ ያደርግለታል። ብቸኛ አድናቂው ወይ ደግሞ ተከታይ ያደረገው ራስ አቤኔዘርን ብቻ ነው ማለት ነው። ሌላው እስቲ የእያንዳንዱ የቪዲዮዎቹን እንትን እስቲ ቪዲዮዎቹ እያንዳንዱ ቪዲዮዎቹ ሚሊየንስ የሚቆጠር እንትን ያለው ማለት ነው ቪው ነው ያለው። አሁን ለምሳሌ ይሄኛውን ቪዲዮ ቼክ ብናደርግ ዊችስ ይሄን ላይክ ታያለ። ላይኩ ራሱ የሚያጓጓ ነው። ቪው ተውት፣ ላይኩ ራሱ ያው መጨረሻ ላይ ፖስት ያደረገው ቪዲዮ ነው። ይሄ መጨረሻ ላይ ፖስት ያደረገው ነው። እያንዳንዱ ቪዲዮዎቹ ሚሊየንስ ነው እይታ ያላቸው ማለት ነው። ለምሳሌ ይሄ አሁን በቅርብ ነው ፖስት ያደረገው እቺኛው እቺ አሁን በቅርብ የለቀቃት ቪዲዮ ነች። 12 ሚሊዮን አለ ማለት 12.3 ሚሊዮን ሰው አይቷል። ሌላው 23 ሚሊዮን፣ 45 ሚሊዮን፣ 152 ሚሊዮን፣ 60 ሚሊዮን፣ 69 ሚሊዮን፣ 300 ሚሊዮን። ከፍተኛው ያው 300 ሚሊዮን ነው። እዚህ ጋር እንደሚታየው 300 ሚሊዮን ቡቲክስ በጣም ተደራሽ ሆኗል ማለት ነው። ትልቁ 302 ሚሊዮን እዚህ ጋር 159.55 ሚሊዮን አለው። በቃ ሚሊየንስ ነው። ምን አለፋችሁ ሚሊየንስ ቪው ነው ያለው። ደግሞ ሲለየት የሚያደርገው እስቲ አንድ ሰው ይሄን ቪዲዮ ሳይሆን እንደዚህ ሳይሆን ሊወደው የሚችለው አይነት ይዘት ነው ያለው ማለት ነው። ቪዲዮ ባክግራውንዱ ስታዩ፣ የራሱ ስታይል ስታዩ፣ ኢቭን ቪዲዮ ኤዲቲንግ የሚያደርግበት ያዩ ኦቨርሌው የሚጠቀምበት በቃ ቲፒካሊ ፐርፌክት ነው። በቃ እያንዳንዱ ተጨንቆበትና አስቦበት እንደሚሰራ ግልጽ ነው ማለት ነው። እዚህ ጋር ባክግራውንዱ ጫማዎቹ ምናምን ነገር በጣም ጸዲ ነው። እቺ የሚቆምባትን ጣውሏ ምናምን ነገር አስቦበት ነው። ማንም ያላደረገው ማለት ነው። እውነት ዝም ብሎ እኮ ባዶ መሬት ላይ መቆምና እንደዚህ ልብሱ መስራት ይችላል። ግን ሞር ክሬዲት በጣም ደግሞ የተወዳጅነት እንዲያገኝ ያደርገው እዚህ ጣውላ ላይ የሆነ እንደዚህ የሚሽከረከራት ነገር በጣም ቀልብን ሀሳብን መግዛት ስለሆነ ማለት ነው። እዚህኛው ጋር ቪዲዮ ላይ እንደምታዩ ቃሉ ቡቲክስ የራሱን ብራንድ ደግሞ ከባክግራውንድ አደረገ ምናምን ነገር አያችሁ። ኮፍያዎቹ ላይ ኬፒ ቃሉ ቡቲክ የሚለውን ነገር አሳርፈ በቃ ይሄ ልጅ ታዳጊ አይደለም፣ በቃ አድጓል ጨርሷል የምትሉት ሰው ነው። በቃ ምሁር ነው። በቃ ጎበዝ ይሆናል። ጭንቅላቱ የሚጠቀምበት ጭንቅላቱ ምናምን ነገር በጣም ነው የሚመቸኝ። ያው ወጣት ልጅ እንደዚህ አይነት ነገር ማሰብ መቻል ማለት በጣም ነው የሚገርመው። በጣም እና እያንዳንዱ ዲዛይን የሚያደርጋቸው ልብሶች ደግሞ ተወዳጆች ናቸው። በጣም ለየት ያሉ ናቸው። ከምንም ነው አክቹአሊ ባይዘው ከምንም ነው በቃ ከምንም ነው ሰብስቦ ውበት እንዲኖራቸውና ሰው እንዲወዳቸው አደረገ።
እዚህ ጋር ማወቅ ያለባችሁ ነገር ቃሉ ቡቲክ ዝም ብሎ ተራ ቲክቶከር አይደለም። ለምሳሌ እነ አዶናይ እና ዩቲናስ እነ ራቺ እነማ ብዙ የሀገራችን ቲክቶከሮች አሉ። እነዚህ ቲክቶከሮች ሃይ ኮፒ ናቸው። በቃ ብዙ ኮንተንታቸው በቪዲዮአቸው ላይ የምናያቸው ኮንተንታቸው ከውጪ ወስዶ ምን ያደረጉት ናቸው። በቃ የራሳቸውን ነገር ጨማምሮ ሰርቶ የፈመሱ ታዋቂ ያገኙ የሆኑበት ነው። ይሄ ልጅስ ለየት የሚያደርገውና እኔ በጣም የምወድለት ነገር ምንድነው? ሀሳቦቹን የሱ ሀሳብ ሃይ ኮፒ ተደርገው በውጪ ዜጎች በብዙ ውጪ ዜጎች በሴት በወንድ በቃ በኮንተንት ይጠቀሙታል ማለት ሶ ይሄ ምን ሆነ? ኮንተንት ሰጪ ሆነ፣ ኖት ኮንተንት ተቀባይ ማለት ነው። ኮንተንት ተቀባይ ብቻ መሆን እንደ አፍሪካ እንደ ሀገር አሁን ኢትዮጵያ ውስጥ ብዙ ቲክቶከሮች ኮንተንት ከውጭ ይወስዳሉ። ይሄ ምን አደረገ? ይሄንን ታሪክ ገለበጠው ማለት ነው። ምን አደረገ? ኮንተንት ለውጭዎቹ ሰጠ። ብዙዎቹ በቃ ፎሎወርሳቸውን ያሳደጉ የቃሉ ቡቲክን ስታይልና ኮንተንትን ተጠቅሞ የሰሩና የፈመሱ ብዙ ዜጎች አሉ ማለት ነው። ሶ ይሄ ልጅ በጣም ሊመሰገንና ሊከበር የሚችል ታዳጊ ነው ማለት ነው። በሌላው ብዙ ለምሳሌ ሴት አርቲስቶቻችን አሉ፣ ተዋናይ ያሉ፣ ሞዴሎች አሉ፣ ፊልም አክተርስ አሉ፣ አርቲስቶች አሉ። ይሄን ቁጥር ይሄ ይናፍቃቸዋል። 5.5 ሚሊዮን ፎሎወርስ የላቸው ነው የምላቸው። ብዙ አገር በቃ ፖስት ያደረጉ ቪዲዮ ብዙ ነው። የፎቶአቸው ምናቸውን ኤቭሪቲንግ ፖስት እያደረጉ ግን 5.5 ሚሊዮን ማክሲሙም 2 ሚሊዮን ምናምን ሊኖራቸው 1.5 ሚሊዮን ሊኖራቸው ይችላል። ግን ይሄን ያህል 5.5 ሚሊዮን የላቸው በፍጹም ማለት ነው። እሱስ ብቻ አይደለም እነሱ ራሱ እንደዛ ሴሌብሪቲ ሆኖ የሚከተላቸው የሌሎች ዜጎች አሉ። እንደ ቢዮንሴን ሊከተሉ ይችላሉ። በጣም ብዙ ታዋቂ አርቲስቶችን እነሱ ይከተላሉ። ይሄ ልጅ ግን ብርቁ አይደለም ማለት ነው። እነዛን ሰዎች ብርቁ አይደለም። ኢትስ ጀስት በቃ በራሱ የሚተማመን የራሱ ኮንፊደንስ ያለው በራሱ መንገድ አሁን ለምሳሌ አዶናይ ራሱ አልተከተለም። አዶናይ እዚህ ሀገር እኛ ሀገር አሁን ቲክቶክ ላይ ኢንፍሉዌንሰር ነው ምናምን ነገር እሱ ራሱ አልተከተለው ኢንስታግራም ላይ ነው። እና ይሄ ምንድነው የሚያሳየው? የራሱ ኮንፊደንስ ነው። በቃ which is በራሱ ያመጣው ነገር ስለሆነ ሃይ ኮፒ አላደረገም። ሃይ ኮፒ ሲሆን እኮ አንዳንዴ ትፈራለህ። ያ ነገር ሲቀር እንደምትቀር ስለምታውቅ ይቀራል። ይሄ ግን የራሱ የሆነ ክሬቲቪቲ ስለሆነ ኮንፊደንስ አለ። ማን ሰው እንዲከተለው ነው ያደረገው እንጂ ሰው ሊከተል አልሄደም ማለት ነው። ሰው ይሄ ታዳጊ ሊበረታታ እና ሊመሰገን የሚገባ ነው። ሰሞኑን ያው እንደ ድሮ ቪዲዮ ፖስት ቶሎ እያደረገ አይደለም። ለምን እንደሆነ ባላውቅም